የምርመራው ቀን ከሰው ልጅ ትውልዶች የመጨረሻዎቹ ፈተናቸውን ሰርተው እንደጨረሱ ኢስራፊል ጥሩምባውን ይነፋል። ከዚያ በኋላ አዲስ ምዕራፍ ይከፈታል። ምርመራ፣ ውጤት ማሳወቅና ምስክር ወረቀት እደላ ይጀመራል። የመሬት መንኮታኮት ከመጀመሪያው ጥሩምባ በኋላ ሰዎች ምርመራቸውን ስላጠናቀቁ መሬትም እንደ ፈተና አዳራሽ የነበራትን ሚና ስላጠናቀቀች ከባድ የመሬት መንቀጥቀጥ ይከሰትና መሬት ትሰባበራለች። ተራሮች ከቦታዎቻቸው ይነቃቀላሉ። ፀሐይ ብርሃኗን ትገፈፋለች። ሰማይም ይጠቀለላል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በቀንዱም አንዲት መነፋት በተነፋች ጊዜ ምድርና ጋራዎችም ከስፍራቸው በተነሱና አንዲትን መሰባበር በተሰባበሩ ጊዜ በዚያ ቀን ዋኝቱ ትንሣኤ ትሆናለች፣ ሰማይም ትቀደላለች። ስለዚህ እርሷ በዚያ ቀን ደካማ ናት። ሱረቱል ሐቃ አንቀጽ 13-16። ሁለተኛው ጥሩምባ ሲነፋ ስራፌል ለሁለተኛ ጊዜ ሲነፋ ሰዎች ከመቃብራቸው ይነሱና አላህ ፊት ለመቅረብ ወደ መሰብሰቢያዋ ምድር ይነዳሉ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ እንሰበስባችኋልንም ከእነሱም አንድንም አንተውም። ሱረቱል ካህፍ አንቀጽ 47። ማንም አይቶትና አጋጥሞት የማያውቅ ከባድ ቀን ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቲቱ እንቅጥቃጤ በጣም ከባድ ነገር ነውና። በምታዩት ቀን አጥቢ ሁሉ ካጠባችው ልጅ ትፈዛለች፣ የእርግዝና ባለቤት የሆነችም ሁሉ እርጉዟን ትጨነገፋለች። ሰዎቹንም በድንጋጤ ብርታት የሰከሩ ሆነው ታያለህ። እነርሱም ከመጠጥ የሰከሩ አይደሉም፣ ግን የአላህ ቅጣት ብርቱ ነው። ሱረቱል ሐጅ አንቀጽ 1-2። የነዳማ ቀን። በዚህ አስቸጋሪ ቀን የሰው ልጅ በዱንያ ሕይወቱ እያለ ያሳለፈውን ዕድል እያስታወሰ በእጅጉ ይቆጫል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ገሃነምም በዚያ ቀን በተመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል። መገንዘብም ለርሱ ከየቱ ዋ እኔ ምን ነው በሕይወቴ መልካምን ሥራ ባስቀደምኩ ኑሮ ይላል። ሱረቱል ፈጅር አንቀጽ 23-24። በዚያን ቀን ካሉ የጸጸት አይነቶች በዚህ ቀን ሰዎች በተለያዩ ምክንያቶች ይጸጸታሉ። ከነዚህ ውስጥ አንዱ የበዳዮች ጸጸት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በዳይም ከመልእክተኛው ጋር ቀጥተኛን መንገድ ይዤ በሆነ ዋ ምኞቴ እያለ በጸጸት ሁለት እጆቹን የሚነክስበትን ቀን አስታውስ። ዋ ጥፋቴ እገሌን ወዳጅ ባልያዝኩ ኖሮ እመኛለሁ። የእምነት ቃልን ከመጣልኝ በኋላ ከማስታወስ በርግጥ አሳሳተኝ ይላል። ሰይጣንም ለሰው አጋላጭ ነው። ሱረቱል ፉርቃን አንቀጽ 27-29። ሌላው የጸጸት አይነት ሰዎችን እያሰቃዩ በሃይማኖታቸው የሚፈትኑና ወንጀልን በአደባባይ በግልጽ የሚፈጽሙ ወንጀለኞች ጸጸት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አመፀኞችም በጌታቸው ዘንድ ራሶቻቸውን ያቀረቀሩ ሆነው ጌታችን ሆይ አየን ሰማንም መልካምን እንሰራለንና ወደ ምድረ ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆኑ ብታይ ኖሮ አስደንጋጭን ነገር ታይ ነበር። ሱረቱ ሰጅዳ አንቀጽ 12። በድጋሜ ሌላ የጸጸት መልክ እነዚያ ለዱንያ የተስገበገቡና በጠፊዋ ዓለም ተታለው ሌሎችን መግፋት ላይ ቢያደርሳቸው እንኳ ዱንያን በስፋት ለመሰብሰብ ሲሯሯጡ የነበሩ ሰዎች ጸጸት ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ መጀመሪያም ጊዜ እንደፈጠርናችሁ ሆናችሁ የሰጠናችሁን ሁሉ በጀርባዎቻችሁ ኋላ የተዋችሁ ስትሆኑ ለየብቻችሁ ሆናችሁ በርግጥ መጣችሁን? እነዚያንም እነሱ በእናንተ ውስጥ ለአላህ ተጋሪዎች ናቸው የምትሏቸውን አማላጆቻችሁን ከእናንተ ጋር አናይም፣ ግንኙነታችሁ በርግጥ ተቋረጠ፣ እናንተም ያማልደናል የምትሉት ጠፋ ይባላሉ። ሱረቱል አንዓም አንቀጽ 94። ልጆቼ ቤተሰቦቼ የታሉ? ሕይወቱን በሙሉ ስለ ልጆቹና የወደፊት የዱንያ ሕይወታቸውን ለማሳመር እየተሯሯጠ የአላህን ሐቅ አጓድሎ የኖረ ሰው ደግሞ በዚህ ቀን ለነሱ ስል ሕይወቴን ሁሉ የፈጀሁት በእነሱ ምክንያት የአላህን ሐቅ ለማጓደል የበቃሁት
ልጆቼ ቤተሰቦቼ የታሉ ይላል። አሁን የታሉ? ለምን ከጎኔ አላገኛቸውም እያለ ራሱን ይጠይቃል። መልሱም እንዲህ ሲል ይመጣለታል። በቀንዱም በተነፋ ጊዜ በዚያ ቀን በመካከላቸው ዝምድና የለም፣ አይጠያየቁምም። ሱረቱል ሙእሚኑን አንቀጽ 101። ሁሉም ነፍሴ ነፍሴ የሚልበት ቀን ነው። ስለ ራሱ እንጂ ስለ ሌላው አያስብም። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ሰው ከወንድሙ በሚሸሽበት ቀን ከእናቱም ከአባቱም ከሚስቱም ከልጁም ከእነርሱ ለየሰው ሁሉ በዚያ ቀን ከሌላው የሚያብቃቃው ሁኔታ አለው። ሱረቱ ዓበሳ አንቀጽ 34 እስከ 37። አላህ ፊት መቅረብ። ሁሉም በሐሳብ ተውጦና ምን እንደሚያጋጥመው በማያውቅበት ሁኔታ ላይ ሆኖ እያለ አላህ ፊት ለመቅረብ እያንዳንዱ ሰው በስሙ ይጠራል። በዚህ አስቸጋሪ ጊዜ በስምህ ትጠራለህ። መላእክት ለጥያቄ ሊወስዱህ ይመጣሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ከእናንተ ውስጥ ማንኛችሁንም በሱና በጌታው መካከል አስተርጓሚ ሳይኖር ጌታው ያናግረዋል። ቡኻሪና ሙስሊም ዘግበውታል። በዚህ አስቸጋሪ ሁኔታ አንደኛችን በመሬት ገጽ ላይ እያለ እንዲፈጽመው ከተጣለበት ኃላፊነትና በራሱ ላይ ስላደረገው ቃል ኪዳን ምርመራው ይጀምራል። ምን ትሰሩ ነበር? በዚህ ጊዜ የሚቀርብ ከባድ ጥያቄ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ከሕዝቦቹም ሁሉ በአንቀጾቻችን የሚያስተባብሉትን ጭፍሮች የምንሰበስብበትን ቀን አስታውስ። እነሱም ይከመከማሉ። በመጡም ጊዜ አላህ ይላቸዋል፣ በአንቀጾቼ እርሷን በማወቅ ያላዳረሳችሁ ስትሆኑ አስተባበላችሁን? ወይስ ምንን ትሰሩ ነበራችሁ? ሱረቱ ነምል አንቀጽ 83 እስከ 84። አዎ በጊዜያችሁ ምን ሰራችሁ? በተወከላችሁበት ገንዘብስ ምን ሰራችሁ? በተማራችሁትስ ዕውቀት ምን ሰራችሁ? የሚል ጥያቄ ይቀርባል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ በዕለተ ትንሣኤ ማንኛውንም ሰው 4 ነገሮችን ሳይጠየቅ እግሮቹን አያነሳም። ዕድሜውን በምን እንደጨረሰው፣ በዕውቀቱ ምን እንደሰራ፣ ገንዘቡን ከየት እንዳመጣውና በምን ላይ እንዳዋለው፣ አካሉን ወይም ጉልበቱን በምን እንደጨረሰው። ትርሚዚ ዘግበውታል። ሚዛኑ ይተከላል። መልካም ሥራ በአንድ ጎን፣ ክፉ ሥራ በሌላው ጎን ይቀመጣሉ። የሰው ልጅ ሂሳብ ውስጥ ያላስገባቸው ዱብዳ ያጋጥሟል። የማያስታውሳቸው ኃጢአቶች እፊቱ ላይ ይጋረጡበታል። ችላ ያላቸው ሐቆች ይቀርቡበታል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በትንሣኤም ቀን ትክክለኛ ሚዛኖችን እናቆማለን። ማንኛይቱም ነፍስ ምንንም አትበደልም። ሥራው የሰናፍጭ ቅንጣት ያክል ቢሆንም እርሷን እናመጣታለን። ተቆጣጣሪዎችም በእኛ በቃ። ሱረቱል አንቢያ አንቀጽ 47። በደልን መመለስ። በምርመራው ቀን በሰዎች መካከል የተፈጸመው በደል ሁሉ ወደ ባለ ሐቁ ይመለሳል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የከሰረ ማለት ማን እንደሆነ ታውቃላችሁን? ሲሉ ጠየቁ። ሰሓቦችም እኛ የከሰረ ድሃ የምንለው ብርም ሆነ ዕቃዎች የሌለውን ሰው ነው አሉ። እሳቸው ከኔ ሕዝቦች የከሰረ የሚባለው የቂያ ማለት ሰላት፣ ዘካት፣ ጾም ይዞ የሚመጣና አንዱን ሰድቦ ሌላውን ገንዘብ በልቶ የሌላውን ደግሞ ደም አፍሶ ያንን ደግሞ ደብድቦ የሚመጣ ነው። ለዚህም ከመልካም ሥራው ተቀንሶ ይሰጣል፣ ለዚያም ተቆርሶ ይሰጣል። ያለበትን ዕዳ ከፍሎ ሳይጨርስ መልካም ሥራው ካለቀ ከበደላቸው ሰዎች ወንጀል እየተወሰደ እሱ ላይ ይጣልና ከዚያም እሳት ውስጥ ይጣላል። ሙስሊም ዘግበውታል። የምስክር ወረቀት መታደል። ከምርመራው በኋላ ውጤት ይገለጽና የምስክር ወረቀቶች ይሰጣሉ። ፈተናውን ያለፉ በቀኝ እጃቸው ሲሰጡ፣ የወደቁ ደግሞ በግራ እጃቸው ይሰጣቸዋል። በዚያ ጊዜ የሚኖረው ግብረ መልስ የተለያየ ይሆናል። ከፊሉ ያዝናል፣ ከፊሉ ይደሰታል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ መጽሐፉን በቀኙ የተሰጠ ሰውማ በእርግጥ ቀላልን ምርመራ ይመረምራል፣ ወደ ቤተሰቦቹም ተደሳች ሆኖ ይመለሳል። መጽሐፉን በጀርባው ኋላ የተሰጠ ሰውማ ውሃ ጥፋቴ በማለት ጥፋትን በእርግጥ ይጠራል፣ የተጋጋመች እሳትንም ይገባል። ሱረቱል እንሽቃቅ አንቀጽ 7 እስከ 12። አላህ ስብሓንሁ ወተዓላ ይጠብቀን፣ በእዝነቱም
كجنة سوتشم يدركن يا الله. اللهم إنك عفو تحب العفو فاعف عنا. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وأدخلنا إياها بالسلامة برحمتك يا أرحم الراحمين. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.